መጽሐፈ ጥበብ ምዕራፍ 12 ሰው ወዳጅ የምትሆን አቤቱ ጥበብ ያንተ ገንዘብ ናትና፣ ጥፋት የሌለበት ሕይወትህ መንፈስ ቅዱስም በዓለሙ ሁሉ አለና። ስለዚህ ነገር በኃጢአት የተሰነካከሉትን ሰዎች ለፍርድ እንዲመች ጥቂት ጥቂት እያልክ ትዘልፋቸዋለህ። ከክፋታቸው ርቀው ኃጢአታቸውም በተረዱት ጊዜ አቤቱ ያምኑብህ ዘንድ የበደሉትን በደል እያሳሰብክ ትገስጻቸዋለህ። የተጠላ የሚሆን ስር የመማሳቸውን ቅጠል መበጠሳቸውን ስራ ጠልተህ፣ ከእውነት የራቀ በዓላቸውንም ጠልተህ፣ ያለ ርኅራኄ ልጆቻቸውን መግደላቸውንም ጠልተህ፣ የሰዎች ሆድቃቸውን እሳት ሊበላው ማሰናበታቸውንም ጠልተህ፣ በከነዓን የሚኖሩ የቀደሙ የሰብአ ከነዓን ስራ ጠልተህ፣ የጌትነትን ምስጢር ማወቅ ከልቦናቸው ርቋልና፣ ስጋቸውን ማቃጠላቸውን ደማቸውን ማፍሰሳቸውን ጠልተህ፣ ከማንም ረዳት የሌላት ሰውነትን ይገላሉና ይህንን ጠልተህ፣ የእግዚአብሔር ልጆች እስራኤል ከአገሩ ሁሉ በአንተ ዘንድ የከበረች በእነርሱ የምትገባ ከነዓንን ይይዙ ዘንድ በአባቶቻችን ስልጣን ታጠፋቸው ዘንድ ወደሃልና፣ ነገር ግን ሌላውን ሰው ይቅር እንድትል እነርሱም ይቅር አልሃቸው። እነሱን ጥቂት ጥቂት እያሉ ሊያጠፉ ከወገኖችህ አስቀድሞ የትንኝ ወራሪ በላክ ጊዜ፣ ነገር ግን ሌላውን ይቅር እንድትል ይቅር አልክ። ይህም ባይሆን በየወገኖቻቸው ይማርኳቸው ዘንድ እግዚአብሔርን የዘነጉ የከነዓን ሰዎች በደጋጎች በእስራኤል እጅ ትጥላቸው ዘንድ አይሳንህም ነበርና፣ ሳይሳንህ ይህም ባይሆን ለክፉዎች አውሬዎች ትሰጣቸው ዘንድ አያሳዝንህም ነበርና፣ ሳይሳንህ ይህም ባይሆን በአንድ ቃል አዘህ ታጠፋቸው ዘንድ አይሳንህም ነበርና፣ ሳይሳንህ ለእነዚህ የንስሐ ዘመን ሰጥተህ ይህ ጥፋታቸው በጥቂት በጥቂት ይሆን ዘንድ ፈርደህ፣ ይህንንም ማረግህ አነዋወራቸው ክፉ እንደሆነ ክፋታቸውም እጅግ ብዙ እንደሆነ ከጥንት ጀምሮ የተረገሙ ልጆች ናቸውና ልቦናቸውም ለዘላለሙ የማይመለስ እንደሆነ ሳታውቅ አይደለም። ለበደሉበት ኃጢአታቸው መዋዕለ ንስሐ የምትሰጣቸው ማንንም አፍረህ አይደለም። ለምን እንዲህ አደረክ የሚልህ ማን ነው? ፍርድህስ የሚቃወሙ ማን ነው? ነገር ሰርቶ የሚያጣላህ አንተ የፈጠርካቸው አሕዛብስ ስለጠፉ የሚመራምርህ ማን ነው? የፈረድህ በግፍ እንዳይደለ ትገልጥ ዘንድ ስለ ሰው ሁሉ የሚያስብ ካንተ በቀር ሌላ ፈጣሪ የለምና፣ ስለ በደለኞች ሰዎች ለመከራከር ወደ አንተ የሚደርስ ዳኛ ማን ነው? አንተ ሁሉን በእውነት የምታዘጋጅ እውነተኛ ነህና፣ ስለ ፈረድክባቸው ሰዎች አያማህ። ንጉስም ቢሆን ዳኛም ቢሆን ሹምም ቢሆን ካንተ ጋር በጠብ ለመተያየት አይችልም። ትፈርድ ዘንድ ከከሊትነት የተነሳ ለመፍረድ የማይገባ ልዩ ስራን አድረግ። ከካህሊነት የቸርነት መጀመሪያ ነውና፣ ሁሉን መፍጠርህ ሁሉን መግዛትህ ሁሉን ይቅር እንድትል ያደርግሃል። የክህለትነትህ ጭራሽ ለማያውቅ በፈርዖን ኃይልህ ገልጠሃልና፣ በማያምሩ በግብፃውያንም ገልጠሃልና፣ በመደፋፈራቸው ምክንያት ትዘልፋቸዋለህ። አንተ በየዋህነት የምትፈርድ አዋቂ ዳኛ ስትሆን በአንተ ዘንድ የካህሊት አለና፣ መቼም መች ልትፈርድብን ወደህ ከብዙ ቸርነት ጋር ታኖራናለህ። ርኅሩህ ሰው ወዳጅ እስራኤል የተወደደን ይሆን ዘንድ እንደዚህ ያለ ስራ ወገኖችህ እስራኤልን ይቅር አልክ። ለልጆችህ ለእስራኤል በጎ አለኝታ አደረግህ። አንተ ለበደለኛ ንስሐን ትሰጣለህና ልጆችህ እስራኤልን ተናገርሃቸው። ለሞት የሚገቡ እኒህ የልጆችህ ጠላቶች ካሉ ዘንድ በእንዲህ ያለ ትዕግስት የፈረድክ ዘመንን የሰጠሃቸው፣ ከክፉ ነገር ይድኑበት ዘንድ ፍኖተ ንስሐንም የሰጠሃቸው፣ ለበጎ ተስፋ መሐላን ቃል ኪዳንን የሰጠሃቸው ለልጆችህ ምን ያህል ተጠንቅቀህ ትፈርድላቸው ይሆን? እኛን እየመከርህ በፈረድህባቸው ጊዜ ቸርነትህን እናስብ ዘንድ አንተንም እንመስል ዘንድ ጠላቶቻችንን በብዙ መቻያ ብዙ ጊዜ ወዲህም እኛን እየመከርህ
ጠላቶቻችንን ታጠፋለህ። በፈረድህብንም ጊዜ ይቅርታህን ተስፋ እናደርጋለን። በኃጢአት በስንፍና ዘመን የኖሩ በደለኞች ሰዎችን በዚህ ቁጣ ባጠገባቸው ያሉ የተዋረዱ ከብቶችን አማልክት እያሉ ብዙ ዘመን በስህተት ስራ ተጎድተዋልና በየራሳቸው ኃጢአት ፈረድህባቸው። እውቀት እንደሌላቸው እንደ ልጆች ሐሰት ተናገሩ። ስለዚህ ነገር አእምሮ እንደሌላቸው እንደ ሕፃናት ስለሆኑ እንደ ዋዛቸው መጠን መቻያን በእነሳቸው አመጣ። ፈርዶ ባመጣ በ10 መቅሰፍት ካልተመለሱ ባገኛቸው መከራ እነዚህ አንጎራጉረዋልና ቸልም ብለዋልና የባህሪ አምላክ የሚሆን የእግዚአብሔርን አምባሻ ስጥመትን ይቅመሱ። አማልክት ብሏቸው በእኒህ በጣዖታቱ በተፈረደባቸው ጊዜ ቀድሞ የከዱት ፈጣሪያቸውን ያውቁታል። እርሱ ፈጣሪያቸው እንደሆነ በእውነት ያውቁታል። ስለዚህም ነገር የ10 መቅሰፍት ፍጻሜ የሚሆን ስጥመት ደረሰባቸው።